السلام عليكم ورحمة الله وبركاته. كبجمتو تفرد فتوتك يا كم نجاجرتني فيا كيسن جرجرت فيا قبض النجاي سنجر سلام بياتشوا الله ولا تشونم بالله تشبت بودا يلا سلام نازنت بنانتي لا يورد ዛሬ አንዳንዴ يعني በእኛ በሴቶች ወይ ደግሞ እኛ አንዳንዴ የምናስበው የምንሰማን ነገር በጣም ያሳስበኛልና እስቲ እናውራበትና እናንተም ደግሞ የምሰማችሁ በኮሜንት ስራ አስቀምጡልኝ። ብዙውን ጊዜ በአካልም ሆነ በሚዲያ ላይ ስናይ ቪዲዮ አንድ ወንድ ሁለት ሴት ደርቦ አያለው ማለት ነው። አንድ ሴት ሁለት ወንድ ደርባ ብትታይ ወንዶቹ አይደለም መጣሉት ሴቷን ነው ማስፈነቅሏት እንጂ ራሳቸው አይፈነቃቀሉ። ራሳቸው ተነጋግረው ተስማምተው እሷን ነው ከጎል ውጪ ማረጓት። እኛ ግን አንድ ሴት አንድ ወንድ ባለቤቴ ወይ ፍቅረኛዬ ሴት ስደርብብኝ እሷን ለማወጭር ነው የምንሯሯጣው። እሷ ምን አረገችሽ? እሷ አይደል እንደ ዋሽቶ ሄዶ አንቺን አናንቆ የለኝም አልወዳትም ሳልፈልግ ነው ሳላቅ ነው ምናምን ብሎ አንቺን እየደረበሽ ያለ አንድ ነገር ማኝ ያኒ አንድ ሰው ማለት ነው አንድ ፍቅረኛሽ ወይ ደግሞ አንድ ባለቤትሽ ስለመጀመሪያ ባለቤት ወይ ስለመጀመሪያ ፍቅረኛው አልፈልጋትም አትመጥነኝም በፊቱንም ሳልወድ ነው እንደዚህ ምናምን ካለ አንቺንም ነገ እንደዛ ያያለሽ ነው ጥሎሽ የሚሄደው ሌላ ሴት ጋር ማለት ነው። እሱ ያንቺ አይደለም። ለመጀመሪያው ፍቅረኛው ወይ ለባለቤቱ ጥሩ ያልሆነ ሰው ላንቺ እንዴት ነው ጥሩ ሆነው? ማን ስለሆንሽ ነው? ለምንድን ነው የበላይነት የምትሰማን አንዳንዴኛ ሴቶች? እህቴ ከኔ በላይ በሆነ ነገር ልትበልጪኝ ትችያለሽ። ለምሳሌ በጸባይ ለምሳሌ ከኔ በላይ የሆነ በሀብት በቁመት በቁንጅና ልመስልሽ ይችላል። ግን እኔ ካንቺ በላይ ቆንጆ ነኝ። ለምሳሌ ለምን እንደሆነ ታውቂያለሽ? እኔ ቆንጆ ባልሆን እኮ መጀመሪያ ባልወደደኝ ነበር። እኔ አስፈላጊ ባልሆን መጀመሪያ አይወደኝም ነበር ወይ ደግሞ ያቺን ሴት አይወዳትም ነበር። አንድ ሰው መጀመሪያ አንድ ሰው እየመረጠ ፈልጎ መርጦ አይቶ ተስማምቶ እንጂ እናት አባቱ አስገድዶ በዱሮ ጊዜ የሆነ ረጪብሳ መባል ነገር አለ። ሴቱም ወንዱም ሳይተሳሰቡ ቤተሰብ ብድግ አርግቶ ይዞ የሚመጡ ነገር አለ። እንደዛ አይነት ነገር አይደለም። በዚህ ጊዜ ሁለቱ ተነጋግሮ ተፈቃቅሮ ነው። አንቺን አይፈልግሽም ምናምን እንደዚህ ብሎሻል አንቺ ባልሽም መያዝ አቅቶሽ ነው ጥር ብትይ ማለት ነው ነገ አንቺንም ማለት ነው አንዳ ታሽቀረጥርሻለች። ለምንድን ነው እኛ ሴቶች ማለት ነው አንድ ነገር ያቺ ሴት እህትሽ ናት ያቺ ሴት አንቺ ነሽ እኔ ነኝ ብለሽ ለምን አታስብም? አንቺን እንደሸወደሽ በምላሱ እሷንም እኮ እየሸወዳት እኮ ነው። ኦይ ይሄን ማወቅ አለብሽ እህቴ። የበላይነት አይሰማሽ እሱ እንደሆነ ማለት ነው በቃ መሄድ ስለደመደ ለተወሰነ ወራቶች ወይ አመታቶች ያንቺ ሊሆን ይችላል። እስከ መጨረሻ ግን ያንቺ ሊሆን አይችልም። እንደ ድንገት አላህ ብሎ ራሱ እድል ሆኖ ያንቺ ቢሆን ራሱ አንቺ የመጨረሻው ብትሆኚ ራሱ አንቺ አይምሮሽ ሰላም የለውም። ምክንያቱም መጀመሪያም ከሰው ጋር እንደመጣብሽ የሰው ቃል እንደሆነ ስለምታቂ ያን ቃል እንደፈለግሽ ወይ ደግሞ በነፃነት በንጹህ አይምሮና በንጹህ ልብ ልትጠቀሚያቺ። ስለዚህ የሰውን ነገር ከማንሳት እንቀር ወይ ደግሞ ሸሪዓችን እንደማዘን ሁለተኛ ሚስት ሆነሽ በስነ ስርዓት ሁለተኛ ሊሆን ነው ብለሽ ራስሽን አሳምነሽ ሁለተኛ ሚስት ሁኚ። ያለ ብለዛ እሷን አሽቀንጥሮ እኔን ያገባኛል አይወዳትም እኮ ጽዳት የላትም አለ አታምሩም አለ አጭር ናት አለ ጸባይ የላትም አለ ስራ አትወድም አለ ሞያ የላትም አለ። አንቺ ማንሽ አንቺ የመጀመሪያ ሚስቱ ነው ፍቅረኛውን ብትበልጪ ማንሽ? አንቺንም ነገ እንደዛው ነው የምልሽ። እሱ የለመደበት ነው ማለት ነው። እና በቃ እንደዛ እንደ ወንዶች መሆን አለብን። አሁን ብዙ ጊዜ እኔ አሁን ቁጭ ብዬ አንድ ሴት ብሳደብ አንድ ሴት ማለት ነው ብሳደብ አንድ ወንድ መጥቶ ትክክል ነሽ የምለኝ የለም። ግን ደግሞ ማለት ነው አንድ ወንድ ቁጭ ብሎ አንድ ሴት ብሳደብ አቤት ሴቶቹ ትክክል ነህ ድሮ ምቺ እንደዚህ ምናምን በጣም ነው የሚገርመኝ። በእኛ በኢትዮጵያኖች የማይለቀኝ ሁለት ነገር በጥያቄ መሆንብኛል። በአካልም ያገኘሁት እኔም የደረሰብኝ በሚዲያ ላይ ሁሌ ማየው ማለት ነው።
አንደኛ ይሄ ያወራውበት ነው ሁሌ የሰውን ነገር አንስተን እኔ እችለዋለሁ እዙዋለሁ ምንድነው አልችልም 4 ነጥብ ማለት ነው እንደዚህ አይነት ነገር ውስጥ ጣጣ ውስጥ ካለ ከዚህ እንውጣ አይቻልም የሰው ቃል ስተሽ በቃ ያ እንደዛ ወይ ሙስሊም ከሆንሽ ሸሪዓው እንደፈቀደልሽ ሁለተኛ ሚስቱ እሆናለሁ ወንድሜ ሁለተኛ ሚስት ማግባት ትችላለህ የማስተዳደር ሐቅ ወይ ደግሞ መፍት ወይ ደግሞ የኔ አቅም አለክ ብለሽ ጠይቀሽ አዎ ካለ ግቢበት ማለት ነው ወይ ደግሞ ያችን አስፈቅዬ አገባለሁ ካሽ አንቺም ከአመታቶች ወይ ከወራቶች በኋላ ተፈነቀይና ልብሽ ይደማል እንደማይደን ይደማልና ያችን መልሰሽ ይቅርታ መጠየቅ ይከብድሻል ስለዚህ ራስሽን ጠብቂ ሁለተኛ አንድ ሰው ማለት ነው እኔ አሁን ትንሽ የኔ እንደው ወይ በእንትኔም ስለመጣ ማን እንደሆንኩ የሆነ የተወሰነ ሰዎች ላያቆኝ ይችላሉ የማን እንደሆንኩ ማለት በቃ ኬት ነው እቺ ልጅ ኢትዮጵያዊ ናት ከኢትዮጵያ ኬት ነው ከምን ሃይማኖት ነው የሚል ነገር ማለት ነው ወይ ደግሞ እኔ በቃ ንጹህ አማርኛ የማወራ ያኔ የሆነ ቋንቋ ወልገድ ያላላ ከሆነ አማርኛ እንደኔ ወልገድ ያላላ ከሆነ ወይ ደግሞ የሆነ እንደዚህ ካለበስኩኝ ሃይማኖቴ ካልታወቀ ኬት እንደሆነ ያው ያልታወቀ ማለት ነው እንደዚህ አይነት ሰዎች ሚዲያ ላይ ቪዲዮ ሲሰሩ ስታይ ማለት ነው ስታምሪ ኦቦ ያባቴ ልጅ እኮ ነው የምትመስይ ኦቦ እንዴት አባቷ ነው የምታምረው ምናምን ይባላል ጥሩ ነገር ስትሰራ ስትጨፍር ራቁቷን ስትሄድ ምን ስትል ማለት ነው ተነስታ ያቺ ልጅ ሴት ከተሰጠረች ለካ አንቺ ከግሞቹ ነሽ እንዴ ለካ አንቺ ከእንደዛ አይነቶቹ ነሽ እንዴ አራ አይባልም ሲጀመር የሰው ልጅ ግም የለም ማለት ነው ስትሰጠር አስባቸው ስትሰጠር በጣም ነው ማምረው አይባልም ሲጀመር ራቁታችሁን ሄዱ የሚል ሃይማኖት የለም ማለት ነው እንደዚህ አይነት ኮሜንት የምትጽፉ ማለት ነው ለእጃችሁ አስቡ ነገ ትጠየቁበታላችሁ የጻፋችሁ ጣታችሁ ትጠየቁበታለችና ለእጃችሁ አስቡበት መጥፎ ነገር የምትጽፉ እንደው ተሰተሪ ሲያምርብሽ ዋው ማሻአላህ ዋው ሲያምርብሽ እንደማለት ስትሰተር መስደብ ትክክል አይደለም ብዙ ጊዜ አሁን ሚዲያ ላይ ኢትዮጵያ ላይ ሆነው በሚዲያ የምታወቁ ልጆች አሁን ለስራ ወደ አረብ ሀገር ሲመጡ ይሰተራሉ ወይናንቺ ምን ሆነሽ ነው እንደዚህ ምናምን ምን ሆነ ተሰተረች ሴት ልጅ መሰተር አለባት በቃ ሃይማኖት አይለይም ሴት ልጅ ለመሰተር ሃይማኖት አይለይም ራቁታችሁን ሄዱ ሃይማኖት የለም ማለት ነው እኔ እስከሰማው ድረስ ራቁታችሁን ሄዱ የሚል የለም መሰተር አለባት ሴት ልጅ ላይክ ይውስጥ አላምሩ ያምራል መሰተር አለባት ሶስተኛ የሆነ በቃ በሚዲያ የምታወቅ ሰው ሊጨፍር ይችላል ጥሩ ነገር ሊናገር ይችላል ወይ ስለ ሃይማኖት ላስተምር ይችላል በራሱ ሃይማኖት ማለት ነውና ጥሩ አስተሳሰብ ላይ ሄዶ አንድ ቀን የሆነ ነገር ላጠፋ ወይ ደግሞ እኔ ከማልፈልገው ተቃራኒ የሆነ ወይ የራሱን ሃይማኖት የሚገልጽ ነገር ተሸክሞ ይመጣል ወይ የራሱ ብሔር ነገር ፎቶ ለብሶ ይመጣል ወይ ከዛ ብሔር ቋንቋ ይዘፍናል ወይ ደግሞ ከዛ ብሔር የሆነ እንትን በኦሮምኛ ከዘፈነ ወይ ለካንተ ጠምብ ጋላና እንዴ ጋላ የጋላ ዘር ዱሮም ጥቅም የለም ኦሮሞቹ ደግሞ ይሄዳሉ እዛ ስር ማለት ነው ቆምጬ እዚህ ምን አመጣሽ ማን ጠርቶሽ ነው እዚህ የመጣሽ አረሽም በአማርኛ ከሆነ ደግሞ በፊት መጀመሪያ ላይ ኦሮሞቹ ወዱትና ምናምን ብሮ በሬዴ ምናምን ተቆፋ ነበር ላይክ ሄዱ በሬዳ ኦሶኬነ ተውባቴ ዲራ በረቲ ጋፈኒ ደሜ የሆነ ሄዶ ላይ አንድ ላይ የሆነ ነገር ከለበሰ ወይ ደግሞ አንድ ነገር ረብሻ ተነስቶ ቤተሰቦቹ ሊሆኑ ይችላሉ የሆነ ነገሩ ሰው ስለሆነ ላማው ይችላልና የሆነ ነገር ከሰራ አንተ የምንልክ ዘር አንተ ቆምጬ ቆማጣ ማለባኬት ያሲጎዱ ድፍጤ አረሽም ነው አይባለው ሙሰው የፈለገው ነገር በስልኩ መስራት ይችላል አንዳንድ ሰዎች ቁጭ ብላችሁ ስልካችሁ ላይ ብዙ ነገር መስራት ማስተማር ማሳየት መዝናናት መደሰት መጮህ ከብዙ ሰዎች ጋር መገናኘት ስትችሉ ቁጭ ብላችሁ በኮሜንት ብትሳደቡ ምን ወራ እሱ እኮ በእናንተ ኮሜንት እያደገ እኮ ነው በነገራችን ላይ ኮሜንት ተሳዳቢ የምትጽፉ ሰዎች ሰውየውን እያሳደጋችሁ ነው ባዱኛም ባዱኛ ያድግበታል ተከፋይ ሊሆን ይችላል ባክራ ደግሞ የሱን ዘንብ እየታጠብሽ ስለሆነ እየሰገድሽው ጸሎት ያደረግሽው ለሱ እየሸኘሽ ነው ታይ አትሳደቢ በቃ አለፈ ዘመን
ሰው መርገጥ ስድብ አለፈ ማለት ነው። ብዙ ሄዶበታል አይነፋም። ራስሽ ነኝ በቃ እንዴት ነው ምን ነበር አንድ ስድብ በጣም ያሳቀኛል። ጀግና እኮ ነው አቤት የበላይ ልጅ አቤት የካሌ ልጅ አቤት የኛ ባቶን ምርጡ አማራ እኮ ነው ምርጡ ፈኖ እኮ ነው ምናምን አንድ ቀን የሆነች የኦሮሞን እንትን ነገር ምናምን ለጥፎ ይመጣ አንተ ጥምብ ጋላ ጥምብ ድሮም ጥምብ ነው ወላሂ እንደዚህ አይነት ኮሜንቶች ማለት ነው። እኔ በጣም ነው ማስቆኝ። እኔ አልহামዱሊላህ እዚህ ሚዲያ ላይ ሰው ሰልሞኝ አላውቅም። መስደብም አልፈልግም። ሰውም እንድሰድበኝ አልፈልግም። ከተሰደብኩ ደግሞ ምንም ማድረግ አልችልም። በነገራችን ላይ ተሳዳቢ ያው ክፍያው ካላ ነው ማገኘው። ግን የምላችሁ ነገር እንደዚህ ብላችሁ የምትሳደቡ ስህተት ነው። አንደኛ በዚህ ዘመን በሚዲያ ገንዘብ ሊገኝ ይችላል። ተነሱ ስሩ፣ የራሳችሁን ነገር ከፈታርጉ ስሩ፣ እደጉበት ማለት ነው። ሁለተኛ የምትጽፉትን ነገር ምረጡ። የሰው ዘር ሆነ ጥምብ ሆነ አይደለም። የሰው ዘር ሆነ ዘር ቆማጣ አይደለም። ቆማጣ ራሱ ካለ የአላህ ተፈጥሮ ነው። በአላህ ተፈጥሮ ደግሞ ሳይሰደብም ለምሳሌ አሁን እኔ ይሄ ጣቴ ከተቆረጠ ቆማጣ ነው ልባል ነው ማለት ነው። ይሄ ከተደገመ ቆማጣ ልባል ነው ማለት ነው። ስለዚህ ሰው ጤነኛው ነው ሊፈጠር ይችላል። ችግር ሊመጣበት ይችላል። በኋላ ላይ አላህ ጤናውን ሊነሳ ይችላል። እናንተ ደግሞ ተነስታችሁ አትሳደቡ። በቃ ይሄ አያልፍም እንዴ? ምንድነው እሱ? ተውን እንጂ እና ፈታ ነው ማረጋኝ እንደዚህ አይነት ኮሜንቶች ላይ ይሄ ተነስቶ አንድ ሰው ሳደንቁት ቆይቶ በሃይማኖቱና በብሔሩ ሳንቋሽሽው በጣም ይገርመኛል። ተው አይነፋው ጥሩ አይደለም ማለት ነውና ሁለተኛ ደግሞ ሴት ልጅ ያኔ ወንዶች አሁን እኔ ጥፋተኛ ብሆን በኔ ነው ፈርዶ የሚሄዱት። ተስማምቶ በኔው ላይ ተነጋግሮ ተስማምቶ ጥሎኝ ይሄዳሉ እንጂ እርስ ለራሳቸው ሊዋጉ ሊገዳደሉ አይሄዱም። እኛ ግን ባሌን ከሴት ጋር አልጋ ላይ አግኝቼ ሴቷን ጸጉሯን ለመናጫጭራት ምናምን አንቺ አፈሬ በላሽ አንቺ አመዳም አንቺ ምናምን እሷ ምን አረጋችሽ? ጎንሽ ያለው ነው እንጂ ጎንሽ ያለውን አፈናቀይና ሂጂ። እንደዚህ አይነት ነገር ከሴት ጋር በቃ ተደረበች ወይ ላታቅ ትችላለች፣ ላሰማ ትችላለች፣ ላይነግራት ይችላል። ስለአንቺ ብዙ ክፉ ነገር ነግሮ በሰይጣን አፉ አሳምኗታል አንቺን እንዳሳመነች። ስለዚህ እንደዚህ አይነት ሰው ተነጋግራችሁ ጥላችሁ እንደሚሄድ ምን ያባላችሁና አትባሉ ማለት ነውና ችግር ራሱ በመጣ ከራስ ከቻሽ እሱን የሆነ ነገር አድርጊ፣ ካልቻሽ ደግሞ ጥለሽው መሄድ ማለት ነውና ይስፋላችሁ። እሷም የጇ ስለምታገኝ ብዙ መበሳጨት እንትን ማለት አያስፈልግም። በሷ መፍረድ አያስፈልግምና አንቺም እያወቅሽ ደግሞ ትደረቢ። ነገ እኮ ትደረብብሻለች፣ ትመጣልሻለች። እጅ ከፋይ ይመጣል፣ ከላይ ታዘውብሽ ይመጣልና ራሳችሁን ጠብቁ። ወዳችኋለሁ ባላችሁበት። አላህ ለሀገራችን ሰላም ያውርድልን። አላህ እኛንም በሰላም እንደወጣን በሰላም ያስገባን። ኢትዮጵያ ናፍቃኛለች አላውቅም። ቤተሰቦቼ በጣም ናፍቆኛል። አብሶ ልጄ በጣም ናፍቃኛለች። አላህ ሰላም ያውርድልን፣ በሰላም ያስገባን። ሸጋሎቼ ሰራተኞቼ ሸጋላ ብሎ ቢሰድቡንም ሸጋላ ላይክ ራሷን የቻለችና እወዳችኋለሁ። መልካም ጊዜ ይሁንላችሁ።